ኧረ ጎበዝ የሆነ ነገር ልበላችሁ ዛሬ እንኳን ሁሌ የጨነቀ እየኖርኩ ነው እንዴ። በዚህ አይነት መቀጠል ከሆነ ህይወቴን አደጋ ላይ መጣል አይቀርም። አሁን እያየሁት ያለው እኮ በጣም ከባድ ነው። በእኔ እድሜ ብዙ ቤት ማየት እና ብዙ ችግር ማየት እውነት ነው ወይ ልትሉ ትችላላችሁ። እኔ ግን ያሳለፍኩትን ነው የማውቀው። በ10 ምናምን ዓመቴ ወጣሁ ከቤት እስከ 20 ምናምን 30 ለመግባት እየሄድኩ ነው። ምንም ጠብ አላለኝ። እኔ ያልፋል እያልኩ እየለፋሁ ምንም እሱ ሳያልፍ ሊያሳልፈኝ ነው ገንዘቡ። ኧረ ጎበዝ እንደ መፍትሄ የምታውቁ ካለ እስቲ የሆነ ነገር በሉ። እኔ በእውነት ደብሮኛል። በዚህች ህይወት መኖር በጣም አስከፍቶኛል። ስንት ባለሀብት አለ እኮ። እኔ ባለሀብት መሆን ሳይሆን ምኞቴ ደህና ቦታ መኖር የነበረ ሀሳቤ። የሰው ፊት ማየት፣ ጠዋት ተነስቶ የሰው ፊት ማየት፣ ጭቅጭቁን ዝንዙ ሲኪት ነው ያለኝ። ሰላም ማገኝበት አካባቢ የት ልሂድ እያልኩ ራሴን እያስጨነቅኩ ነው ሰዓት። እኔ የሚሰማኝ ነው እንጂ የሚናገረኝ መስማት አልችልም። አሁን በዚህ ሰዓት ሰው ብለህ የምትቀርበው ሰው የለም። ከችግራችን በላይ የሆኑ ሰዎቹ ችግር ነው። ወደ ራሳቸው መኖር አልቻሉም ወይ እኛን ሊያኖሩ አልቻሉም። ይመጣሉ በጥብጦ ይላሉ ህይወታቸው። ሰው እኮ ስለ ሰው ከማውራት በፊት ሰው የሞተ ሰው ይሻላል በዚህ ሰዓት ካለ ሰው። እኔ በራሴ ሳየው በህይወት ዓለም ስኖር ስቃይ፣ በምድር ላይ ስኖር ስቃይ። ከእናቶች ስትወጣ እንዴት ነው? ቆይ ለኔ ብቻ ነው? እስቲ ሌላም ሰው አለ እንደዚህ እንደኔ? እኔ በጣም ከፍቶኛል፣ በእውነት እኔ ከፍቶኛል መኖር በዚህ ሰዓት። ከበፊቱም በላይ በጣም ከፍቶኛል፣ አስጠልቶኛል፣ ህይወት አስጠልቶኛል። የተሻለ እንጀራ ፍለጋ እዚያ ጋር መጣሁ። እሱ ምንም ጠብ አላለኝም። 1 ዓመት ከምናምን ሰራሁ፣ እሱንም ላገኝ አልቻልኩም። ገንዘብ ሰው ጋር ተቀጥሬ ገንዘብ የማታገኝ ከሆነ የማያልፍልህ ከሆነ ለምንድን ነው የምትሰራ? ለሰው ሰጠን ገንዘባችን ላባችን ሰጠን ራሱ እናገኝ የማልቻልንበት ጊዜ ላይ ነው ያለነው። ኧረ መንግስት የለም፣ እኛም የራሰው የለም። ሰው ሰርቶ ጉልበቱን የማያገኝበት ሰዓት ላይ ነው ያለነው። ስትናገር ተናጋሪ ሰው አንድ ጥፊ ነው ይበቃል፣ ሂድ ከዚህ ይላል ከፈለገ። እኛ በስንት ተፈትነናል። እቺ ህይወት በጣም የሆነ ምን ልበላችሁ፣ በእውነት በጣም የሚያስጠላ ጊዜ ነው። በዚህ አፍላ ዘመን ላይ መሳሰብ በጣም የከፋ ነው። በእውነት በጣም ያስጠላል። በ10 ዓመት የወጣው ስቃይ ስደት ያልፍልኛል ብዬ ሳስብ ምንም
በእውነት ነገ ጠዋት ነገር መስማት ፈልጋለሁ።